እያጎሉ ህዝቡ እንዲምታታ ሰው ገደለ ብለው ያስራሉ። ከገደለ እኮ መታሰር አለበት። ወንጀለኛ ከሆነ 20 ዓመት 15 ዓመት ተቀጥቶ ልናየው ይገባል። ውሸት ነው። የኢትዮጵያ ጠላት የሆነውን ኢሳያስ አፈወርቂን ከአብይ ጋር ቤቱ ቁርጥና ክትፎ ጋብዟል። ብዙ ሰዎች በቴሌ ቤት ሲያልፉ ነው በአጋጣሚ ነው ይላሉ። አንተ ነው ይሄ ይጠፋል ብዬ አላውቅም። ምክንያቱም ብዙ እዚህ ጋር ብዙ ታወያያለህ፣ ብዙ ታነባለህ እና ይሄ ለአንተም አይጠፋም። አንድ የሀገር መሪ እንደው ዝም ብሎ በቴዎድሮስ ካሳሁን ቤት ሲያልፍ አብይን የሚያክልና ኢሳያስን የተባለ የምስራቅ አፍሪካ ጋንጊስተር ቴዲ ቁርጥና ክትፎ ሲጋብዘው በሚስቱ በኩል ነበር። ሚስቱ የሻዕቢያ ሰላይ ስለነበረች ነው። እንደዚህ ያሉ ግለሰቦች የዋ ናቸው። ኢሳያስና አብይ የሀገር መሪ ሆነው ሳለ ተራ ሰዎች እኮ አይደሉም። ታስቦበት የተደረገ የታቀደ ነው። ቴዲ አፍሮ ኢትዮጵያ ኢትዮጵያ የሚል ለገንዘብ በቃ ለንግድ ነው። በተለይ የአማራን ኪስ የአማራን ዲያስፖራ ለማጠብ ለመዝረፍ። በዚህ ደግሞ የከበረ ግለሰብ ነው። በጣም ከፍተኛ ገንዘብ አለው። በጣም ግንባታ አግኝቶበታል። ቴዲ አፍሮ ገጽታው እየተገነባለት ያለ ሆን ተብሎ ነው። አሁን ከትግሬና ከጉራጌ ከኤርትራ አካባቢ አሁን ጽምዶ የሚባል ነገር አለ። በሚስቱ በኩል በጣም ኤርትራኖች ጨምሮ ይደግፉታል። በመሰረቱ ቴዲ ለአንድ ኤርትራዊ በሚሊዮን ብር ሲሰጥ ለታገቱ የአማራ ሴቶች ለተገደሉ የአማራ ሰዎች አንድም ነገር ያደረገው ነገር የለም። በአይናችን አይተናል። ኤርትራዊ ተፈርዶበታል ሊገደል ነው ሲባል በሚሊዮን ዶላር አውጥቶ ሲሰጥ አይተናል። ያው ከአማራ ኪስ የሚወስደውን የሰጠውና ቅድም እንደገለጽኩት የቴዲ አባት ሬዲዮ ላይ ይሰሩ ነበር ወታደር ሆነው ሳለ። በዚያን ወቅት ደግሞ የኢትዮጵያ መከላከያ ሰራዊት ያለው አማራው ግጥም ይችላል። ያን መድበል ሰጠውታል። ጥሩ ነው። አይዘፍንም አይባልም። ጥሩ ድምፅ አለው። ምንም አይካድም። ስለዚህ ቴዲን ብታየው ቴዎድሮስ በዘፈኖች ውስጥ ኦሮሞ፣ ትግሬ፣ ጉራጌ እያለ ሲጠራ አይተው ከሆነ ጎጃምና ጎንደር፣ ኦሮሞና ተጉለት you see he never mentioned Amhara people but he got $1 million from Amhara people. ይሄን ማወቅ ያለበት ቴዲ የኤርትራና የአድዋ ዘር ያላት ሴት ሲያገባ ታስቦበት ነው። ፖለቲካዊ ጋብቻ ነው። ከእንደዚህ ምናምን ጸጉሩን ቅንድቡን ሊቀነደም ውሸት ነው። ታስቦበት ነው። ሚስቱ የወያኔ ሻዕቢያ ሰላይ ነች። በመቄዶንያና በመሳሰሉት የዘረፋ ተቋሞች ይሄን በኦርቶዶክስ የተኛውን አማራ ከፍተኛ ሼር እንዳላት አውቃለሁ። ኒውዮርክ ውስጥ ከአማራ ዲያስፖራ በተሰበሰበ ገንዘብ ትልቅ ካፌና ላይብራሪ ከኢንተርኔት ካፌ ጋር አላቸው። ይሄ ነው። ስለዚህ